ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ውይ ወያላይ ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም መቼም። አውጣው አረ ዋንጫ ብሉ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው አርቴታ ያረታደለ። አረ ዋንጫ ብሉ ማና ራሱ አርቴታ ያዘዘል። በጣም ነው የሚያመው፣ እግዚአብሔር በጣም ነው የሚያመው። አስቡት እስኪ 9 ወር ሙሉ እናት ልጇን በሆዷ ይዛ አርግዛ ይወለድልኛል ብላ እየጠበቀች ሲጨናገፍባት ምን ያህል እንዴት እንደሚሰማ አለ አይደል? ልክ እንደዛ ነው የተሰማኝ። እግዚአብሔርን ወይኔ አርሰናል ቢቻል ኖሮ እኮ ዛሬ ሙሽራ ነበርኩኝ። ያማል እውነት። ይሄ ለአርሰናል ደጋፊ አይመጥኑ ጭራሽ ማለት ነው። ይሄ አይመጥነንም። እረቶም እንኩኝ ኧረ በስመ አብ ምን ብዬ ለውጠው? እሺ ስሜት ምን ብዬ ለውጠው? እግዚአብሔር እስካሁንሽ ለምን እንደዚህ መጓጓት አስፈለገ ታዲያ? አውቃለሁ ጨዋታዎች ይቀሩናል፣ ግን በቃ ሲቲ እኮ ነው። ኧረ በስመ አብ ቡልድ። እሺ ሁለት ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ኢንቦክስ ላይ እየዛታችሁብኝ ነበረ። ኢቭን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ ኦብቪየስሊ። መጀመሪያ የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይዘው አውት ኦፍ ሪስፔክት ያረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣውን ልጅ ኢማጂን አድርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አድርጌ እንደማላክ ታውቃላችሁ። ሌላ ሁለተኛው ሐሳቤ ምንድነው መሰላችሁ? አርሰናል ዋንጫውን ይበሏል። እመኑኝ፣ አርሰናል ዋንጫውን ይበሏል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያመሃል ለብደነ ምናምን ልትሉ ትችላላችሁ፣ ግን እመኑኝ አርሰናል ዋንጫውን ይበሏል። እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው። ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች፣ የጨዋታ ፍላጎት አይቼ ነበረ፣ ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም፣ ግልጽ ነው። ግን እንዳልኳችሁ ዋንጫውን እንበለዋለን። ሚያናደኝ እድላችን ብቻ። እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳሁት። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ? ለማሸነፍ ነበር የገባነው አልነበረም። ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደኛ እድል ፈጥረዋል። 2 እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል ነው። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርስን እንዳሰርቡት እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰሩ። አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው። ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል። ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ። ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ። we are the gunners። ቤት ስገባ ድረስ ጠብቀኝ። ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔ እሺ አሁን ምንድን ነው የሚሻለው? አንዱንም አረንጓዴ ጠርሙስ አውርደን ሰበር ነው? ደህና እየተከላከላችሁ ደህና የሚያምር ጨዋታ። ኧረ ኦዲጋርድ፣ ኧረ ኢዚ። ምን አይነት ኳስ ነው የምትስቱት? ሃቨርትዝ መጨረሻ ላይ ሳትከው ኳስ
ገብተናል አደረግነው ያሳይ እንችላለን 4 ዋንጫ አፍ ውስጥ ከቶ የነበረውን ቲም አስተፋ ነው አሁን እንግዲህ ማለት ነው ምንም ዋንጫ የለህም ማለት ነው ያ እንደሆነ በጥልጥሎሽ ውስጥ ያለ ነው ከዚህ በኋላ አብቅቶልሃል ገባል ግባና ውጣ አባቴ አሁን እናንተ ምን ታረጋላችሁ እኔ ፎሎ ታደርጉኛላችሁ ግዴታ ማለት ነው አባቴ ኮፒሊንኩ አይ በቃ እኔ አይቼ ማላቁ አይነት ኮፒሊንክ ፈልጋለሁ አባቴ ላይኩ ራሱ ዘጭ ማለት አለበት ልትከፍለኝ ይገባል አሳክቼዋለሁ ደነችና የታባቱ ወዝ ይላል ወጥ የታባቱ ምንም የሌለቲም ገባለት ምንም ልረጋጋ አልቻልኩም ከእንግዲህ አባቴ ራቅ ነው ራቅ እያንዳንዱን እያየው ሸን ማለት ነው አቅቶላል ለማንኛውም ለጀማው እንዲደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ አራዳ ልጆች እኔ የሚቆጨኝ የኢዜ አንግል ማለት ለጥቂት አቸውናችሁ እኮ ነበር አብርት ራሱ ምን ቴስቶን ቀበር ቢያደርገው አንግሉ ደግሞ ከፍ ቢል እኮ አቻ አይወት ያሊ ስጣጣረጉሽ አይደለ አመቱን ሙሉ ተደስተሻል በቃሽ አንቺ ሲጀመር እንትን ዋንጫ አነሳስ ይፈልጋል ገብቷል ዝም ብለህ የምታነሳው ነገር አይደለም በቃ አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል። ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ። ሆነ እግር ኳስ ከሃዲ ነች ማርያምን ቆሻሻ ናት እግር ኳስ ማለት ነው አሩ ነው አንዳንዴ እኮ አይገባንም ማረድለኛ ድለቢስም ነን ማርያምን በዛሬው ጨዋታ ሁለት አንግል የሀበርት ጎዳሽ ብትገባ ያው እኔ ጧት ቪዲዮ ሰርቻለሁ ቱ ማች ኤክስፔክት አላረግም ለምን ቡድናችን ጥሩ ነው እስኪ እንመለስበታለን በደንብ እናወራበታለን ግን ከሃዲ ነች ማለት ቆሻሻ ናት ምን አለ ማለት ለሚለፋ ሰው ብታግዝ አንዳንዴ እኛም አሰልጣኙም እኮ ይሄ አይገባንም ማለት ለምን ግን እግዚአብሔር እኔ ደከመኝ በስማ ናል ደጋፊዎች ማለት ሰብሰብ ብለን በቃ መንግስት ለአንድ ቀን እንዲተባበረን ማለት በቃ ለአንድ ቀን ስራ ትምህርት የዕለት ተዕለት እንቅስቃሴ የለም ጉዞም የለም ስለዚህ ቤታችሁ ቁጭ ብላችሁ አሳልፉ ይበል እንዴት ነው የምንወጣው ነገር እናቴ ማለት ነው የሆነ ቅጥል ሳረጋት ወልደሽው ትለኝ ነበርና ሳልወልድ እያየሁት ነው ማለት እና መንግስት ይተባበር ነገር በቃ ይዘጋ ካላንደር ይዘጋል አንውጣ ከቤት አሁን ስለ ጨዋታው ሳይሆን ማለት ነው በቃ እግዚአብሔር ያውቃል ነው ማለት ያለብን እግዚአብሔር ያውቃል ምንም ማድረግ አልችልም እድል ከኛ ጋር አልነበረችም ጨዋታም ተበልጠናል ስንሞክርም ደግሞ እድል ከኛ ጋር ነበረች ስለዚህ አሁን እግዚአብሔር ያውቃል ነው ማለት ያለብን እግዚአብሔርን ብግን ብያለሁ በቃ ብግን ብያለሁ ይሄን ፕሪሚየር ሊጋውን ልናጣው ነው ማርያምን አረ በእግዚአብሔር ስም ግባ እናውጣው አቻ ይገባን ነበር ጀማል ይሙት ቢያንስ አቻ መውጣት ነበረብን ይሄን ሲዝን ሙሉ ይሄንን አርሰናል አይተነው አናቅም ነበር እንደዚህ ተጫውተን አናቅም ነበር ግን ተሸነፍንና አይ ቲንክ ሲዝኑ እዚህ ጋር በቃ ይመስለኛል ዋንጫ ተስፋ ያለን አይመስለኝም እኩል ነው ነጥብ ምን ሆኖ ተቃሪ ጨዋታቸውን ካሸነፉ ሲቲ ሊጥል ይችላል ምናምን ነገር ግን በቃ ማሸነፍ ነበረብን ይሄን ጨዋታ ከዜሮ እንጀምራለን ማለት ነው ቢስሚላህ ሁለት አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር አንድ ይቀራል አንድ አረንጓዴ ጠርሙስ በግድግዳ ላይ ድንገት እሱም ወድቆ ቢሰበር ዜሮ ይቀራል የምድራችን ማለት ነው እድለቢስ ቲም ማለት እኛ ነን በቃ ምንም
የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን እንጂ በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ ጀማው መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ